ተመልከቱ መፍትሄ። ውሃ እስኪሞላ መጠበቅ ቀረ። ሌሊት እንቅልፍ ውሃ ለመሙላት ብሎ እንቅልፍ ማጣት ቀረ። ሞልቶ መፍሰስ ቀረ። ኒክ ተንቀሳቃሽ የውሃ መቆጣጠሪያ። በመጀመሪያ ንጹህ የውሃ ጎማችንን ከቧንቧችን ጋር በፋሼታ በዚህ መልኩ ካሰርን በኋላ በመቀጠል ደግሞ ኒክ ቫልቭን በዚህ መልኩ ኦሪጂናሉን ወደ ላይ ፒኑ ወደ ላይ ተነስቶ ተመልሶ የሚወርደውን በራሱ በዚህ መልኩ ካረጋገጥን በኋላ የጎማችንን አንደኛውን ጫፍ በኒክ እናስገባና ዙሪያው ጎማው በትክክል መቀመጡን ካረጋገጥን በኋላ በዚህ መልኩ አጥብቀን ማጠራቀሚያችን ላይ እንደዚህ እናስቀምጠዋለን። ከፈለግን ደግሞ በመቆንጠጫው እናስቀምጠዋለን። ከዛ ኒክ ቫልቭን ከፍተን በቀጥታ ዋናውን መስመር ከከፈትን በኋላ ውሃ በራሱ ጊዜ ሞልቶ ራሱ ይዘጋልናል። ውሃ አነስተኛ ኃይልም ቢኖረው እሱን ሰክታችሁ ካስቀመጣችሁት በራሱ ጊዜ ሞልቶ ይዘጋልናል። ጎማችን የተቀደደ መሆን የለበትም። ጎማችንም ረዘም ብሎ በዚህ መልኩ መሬት ላይ ማረፍ አለበት። በዚህ መልኩ እንጠቀማለን። ገዝታችሁ ተጠቀሙበት። በእውነት ትደሰቱበታላችሁ። ሲሞላ ራሱ ይዘጋላችኋል።